ፓስፖርት በኦንላይን መቀጠር ፈልጋችሁ በተለይ የደሴ ዲስትሪክት ቀጠሮ ቀን ማወቅ የፈለጋችሁ አሁን ላይ እየተቀጠረ ያለው 7ኛ ወር ከቀን 26 አካባቢ ነው እየተቀጠረ ያለው። ያ ማለት ምንድነው? ጥር፣ የካቲት፣ መጋቢት ማለት ነው። መጋቢት 20፣ 25፣ 26፣ 27 እያለ አሁን ላይ ቀጠሮ ያለበት ሁኔታ ይህ ነው። ቀጠሮ በምትቀጠሩበት ሰዓት ክፍያ መከፈል የምታረጋግጡባቸው መንገዶችም አሉ። ምንድነው? አብዛኛው ሰው እንደ በፊቱ ቼክ ለማድረግ አሁን ላይ ሲስተሙ የተዘረጋ አይደለም። ገብቶ ሲስተም ውስጥ ቼክ ለማድረግ ምን ሊያስፈልግ ነው? ዩዘርኔምና በፓስወርድ አማካኝነቱ ቼክ ማድረግ ይቻላል። ግን አብዛኛው ቦታ በኦንላይን ስትቀጠሩ ያን ዩዘርኔምና ፓስወርድ ላይ ሰጧችሁ ይችላል። ስለዚህ ቀላሉ ዘዴ ምንድነው? የተከፈለበትን ደረሰኝ ግዴታ መቀበል አለባችሁ። በቴሌብር የሚከፈል በንግድ ባንክ የሚከፈል ያን ወረቀት መቀበል አለባችሁ። ያን ወረቀት ስትቀበሉ የተቀጠራችሁበት ላይ ከላይ ያለችው ባርኮዱና የተከፈለበት ወረቀት ላይ ያለው ባርኮድ ማለት ምንድነው? መለያ ቁጥር ማለት ያ መለያ ቁጥር ሁለቱ ተመሳሳይ ከሆነ ክፍያው ተከፍሏል ማለት ነው። ሁለቱ ተመሳሳይ ካልሆነ ግን ክፍያው አልተከፈለም ማለት ነው። ሌሎች እንደዚህ ጥያቄዎች ካላችሁ ፓስፖርትን በተመለከተ ቀጥታ ኮሜንት ላይ ጻፉልን። የተለያዩ ቪዲዮዎችን የምንሰራላችሁ ይሆናል።